ነገር ሞኝነት ነውና አይቀበለውም። በልበ ክርስቶስ በቅዱስ መንፈስ ካልሆነ አይታወቃል አይገለጥም። ዓይን ያላየው ጆሮም ያልሰማ በሰው ልብ ከቶ ያልታሰበው ከሊቅ አእምሮም ያለፈው ወደው ለተቀበሉት እንዳሰቡም ለተጠሩት በጎ ስጦታ ጸጋ የሆነው ጌታችን ኢየሱስ እኮ ነው። በሰው ልብ ከቶ ያልታሰበው ከሊቅ አእምሮም ያለፈው በጎ ስጦታ ጸጋ የሆነው ጌታችን ኢየሱስ እኮ ነው። ቀድሞውን እግዚአብሔር ልክ እንዳዘጋጀው ሰማይ እንደጻፈው መጽሐፍ ተከፍቶ የተፈታው ማተም ምስጢር የነበረው ታትሞ የላይ ሀገር መግቢያ የሕይወት በርደቹ እውነተኛው መንገድ በአብ አንድያ ልጅ መዳን በኢየሱስ ነው። በእርሱ ብንራመድ ከእርሱ ብንወድ በክርስቶስ ያሉ የተጠመቁበት ኩነኔ የለባቸው ነው የዘላለም ሕይወት። በክርስቶስ ያሉ የተጠመቁበት ኩነኔ የለባቸው በክርስቶስ ያሉ የተጠመቁበት ኩነኔ የለባቸውም ነው የዘላለም ሕይወት። በክርስቶስ ያሉ የተጠመቁበት ኩነኔ የለባቸውም ነው የዘላለም የዘላለሙ ጅማሬ የትውልድ ሁሉ ምስጢር ለቅዱሳኑ ተገልጧል። መቼ ቢሆን ላይሰወር በሸክላው ዕቃ ውስጥ እንዳለው ክቡር መዝገብ ራሱን የጻፈብን በእኛ ላይ ሊነበብ የጥበብ የእውቀት ውዳት የሆነው ማስተዋል ያለበት ጌታ ክርስቶስ ነው። የጥበብ የእውቀት ውዳት የሆነው ማስተዋል ያለበት ጌታ ክርስቶስ። ስለዚህ ድንቅ መካረ ኃያል የሰላም አለቃ የዘላለም አባት አማላጅ ኢየሱስ ብቻ ነው ለጽድቅ የሚያበቃ ጌታ ክርስቶስ ይሰማና ድንቅ መካረ ኃያል የሰላም አለቃ የዘላለም አባት አማላጅ ኢየሱስ ብቻ ነው ለጽድቅ የሚያበቃ ጌታ ክርስቶስ ነው። ጸጋው ጥበባችን ሆኖ በአእምሮ ሁሉ በስቷል።
የሰማዩ ፈቃድ ምስጢር በክርስቶስ ሆኖ ታውቋል። የልቦናን ዓይኖች አብርቶ መንፈስን የመጥራቱን ተስፋ ርስተን ሲገልጥን ስማችንን በሕይወት መዝገብ ስለጻፈው ወንጌል ስለ ኢየሱስ ስለ እግዚአብሔር ልጅ ነው። ስማችንን በሕይወት መዝገብ ስለጻፈው ወንጌል ስለ ኢየሱስ ስለ እግዚአብሔር ልጅ ነው። ኃያል የሰላም አለቃ የዘላለም አባት ኢየሱስ ብቻ ነው ለጽድቅ የሚያበቃ ጌታ ክርስቶስ ድንቅ መካር ኃያል የሰላም አለቃ ኢየሱስ ብቻ ነው ለጽድቅ የሚያበቃ ጌታ ክርስቶስ ነው። ኢየሱስ ድንቅ መካር ኃያል የሰላም አለቃ ኢየሱስ ብቻ ነው ለጽድቅ የሚያበቃ ጌታ ክርስቶስ ድንቅ መካር በሉት ድንቅ መካር ኃያል የሰላም አለቃ የዘላለም አባት አማላጅ ጠበቃ ኢየሱስ ብቻ ነው ለጽድቅ የሚያበቃ ጌታ ክርስቶስ ነው ለድነት የሚበቃ። በክርስቶስ ያሉ የተጠመቁበት ኩነኔ የለባቸው። በክርስቶስ ያሉ የተጠመቁበት ኩነኔ የለባቸው። በክርስቶስ ያሉ የተጠመቁበት በክርስቶስ ያሉ የተጠመቁበት ኩነኔ የለባቸውም። በክርስቶስ ያሉ የተጠመቁበት ኩነኔ የለባቸውም። በክርስቶስ ያሉ የተጠመቁበት ኩነኔ የለባቸውም ነው የዘላለም